አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ አንድ የስደት ገጠመኝን አካፍላችኋለሁ። ለማመን የሚከብደው ከስራ የወጣሁበት ቅጽበት በጓደኛዬ ምክንያት ጎዳና ላይ እስከ ማደር ያደረሰኝ ክስተት። አንዳንዴ ነገሮች እኛ ባሰብነው ሳይሆን ፍጹም ባልጠበቅነው አጋጣሚ ይመጣሉ እና ሳላንዛዛ ባጭሩ ልግለጽላችሁ። አንዲት ጓደኛዬ ኤጀንሲ ላይ እንተዋወቅ ነበር። ከዛ ትንሽ ከቆየን በኋላ እኔም እሷም ተለያየን። እኔም ስራ ገባው፣ እሷም እንደዛው። እኔ አጋጣሚ ስራው ለጊዜው ኮንትራት አይደለም፣ አላገኘውም ነበረ ኮንትራት ለጊዜው። የሆነ አበሻ ቤት በትንሽ ብር ገባው። እሷ ግን ኮንትራት ነው እየገባችው ማለት ነው። እና ይቺ ጓደኛዬ ለመውጣት ፈለገች። የገባችበት ቤት ጥሩ እንዳልሆነ እና መውጣት እንደምፈልግ ነገረችን። ከዛም የሆነች ማቃትና የምተማመንባትን ልጅ ቁጥር ሰጠዋትና ከሷ ጋር አውርተው እንድታስወጣት ነገርኳት። ነገር ግን ጓደኛዬ አልተዋጠላትም። ቦታውን በጣም ሩቅ ስለሆነ አልፈለገችም። እሷ ያውን የምሰራበት ቤት መምጣት ነው የፈለገችው። እኔ ደግሞ ሰዎቹ ወይ ደግሞ እኔም ያለሁበት ሁኔታ ታውቃላችሁ፣ የራስ ሰው ስለሆነ አይደለም። ያው አበሻ ቢሆንም ያሉበት ሁኔታ ደስ የማይል ነው። የሚኖሩበት ቤት በጣም ጠባብ፣ እኔ ራሱ የምተኛበት ሳሎን ላይ፣ በዛ ላይ ሺሻቸው ምናቸው እኔም አልተመቸኝ። ሁኔታቸው ራሱ ደብሮኛል። ለጊዜው ነው ቢያንስ አንድ ወር እንኳን ልስራበት ብዬ እየሰራሁ ያለሁት ማለት ነው፣ ስራ እስከማገኝ። እና ምንድነው የሆነው? ከዛ በቃ ጓደኛዬ አንድ ቀን በጠዋት ትደውልና ዛሬ ካልወጣሁ ዛሬ ካልወጣሁ ዛሬ እዚህ ቤት መቅረት የለብኝም እወጣለሁ፣ ወረቀቴ ሳይሰራልኝ ካልወጣሁ አለች። እና እኔ ደግሞ በቃ ደስ አላለኝም። እንጃ በጣም ውስጤ ፈራ። በጣም በቃ እኔ እንጃ በጣም ተጨናነኩ። ኃይለኛ ራስ ምታትም ያመኝ ጀመር። እና ተይ ይቅርብሽ፣ ረጋ በይ፣ ቀስ ብለሽ ትወጫለሽ። እንደዚህ በችኮላ የሚሆን ነገር ጥሩ አይደለም። በኋላ እኛ ላይ ችግር ነው የሚሆነው፣ ወይ አንቺ ላይ ወይ እኔ ላይም ብዬ ነገርኳት። ልሰማኝ አልቻለችም። ካልወጣው ብላ እምቢ አለች። እሺ ይሁን ብዬ በቃ እኔም ተስማማውና ባልወድም እዛው እኔ ያለሁበት ቦታ ያው ታውቃላችሁ፣ የኛ ሰዎች ደግሞ አበሾች ኪራይ ቤት ሲከራዩ አንዳንዴ መግቢያ በሩ በአንድ ይሆንና በቃ በውስጥ በኩል ሌላ ክፍል ውስጥ ሌሎች ተከራይ አሉ። እና በቃ እዛ እነሱ ጋር ኢጃዛ ቤት አላቸው። እነሱ ጋር የምትሰራ ልጅ አለች። እነሱ ጋር የምትሰራ አይደለችም፣ ኢጃዛ ቤት በቃ ተከራይና ከተከራዮቹ ጋር የምትኖር በቃ ያው ሰራተኛ ናት። ሄዳ ሰርታ የምትመጣ ምናምን እንደዛ ነው። ከዛ ለሷ ነገርኳትና እሷ በቃ ሎኬሽን ምናምን ልካላት የሚያመጣትን ታክሲ ላከችላት። ወዲያው አልቆየችም፣ ቦታው ቅርብ ነው፣ እሷም ያለችበት መጣች። በደቂቃዎች ውስጥ ግን ነገሮች ፍጹም ያልጠበቅኩት ነገር ነው የገጠመኝ። ያው ሁላችንም ቢሆንም ምናልባት የኔ ትንሽ የከፋ ነው። ምንድነው የተፈጠረው? ያመጣት ሰው ሌላ ዜጋ ነው፣ ባለ ታክሲው። ልክ አምጥቷት እሷ ቤት ገብታ የተወሰነ ደቂቃዎች ከቆየች በኋላ አጋጣሚ ሰዎቼም የነዛ ልጆች እዛ ጎረቤት ተከራዮቹ እዛ ውስጥ ለውስጥ የነሱም ሰዎች የኔም የሉም። እና
ይደውልና ባለ ታክሲው ልጅቷ ላይ ለሚያውቃት ለላከችው ልጅ ይደውልና ልጅቷን እኔ ካሜራ ተይዣለሁ፣ ስለዚህ ልጅቷን እኔ እዛው መመለስ አለብኝ፣ ልጅቷን አምጧት ወደ እኔ፣ ካልሆነ እናንተንም አስይዛችኋለሁ ይላታል። ከዛ ልጅቷ ለእኛ ነገረችንና የተፈጠረውን ነገር ሁላችንም በቃ እንውጣ፣ ከዚህ ቤት እንውጣ ተባባልን። በዚህ መሀል እኔ የምሰራባቸው እኔ የሚይዘው ልጅ ነበር። እሱን የያዘች የሰዎቹ ዘመድ ናት። እሷ ልጁን ይዛ ከአንደኛዋ ጋር ወዴት እንደገቡ አጣኋቸው። ቤት ውስጥ ክፍል ውስጥ ሰዎቹ መኝታ ክፍል ውስጥ ገብታ በር ትቆልፍ ወጥታ ትሄድ አላውቅም። የተቀረነው 4 ነን ከጓደኛዬ ጋር። እሺ እንውጣ ተባባልን። እነሱ በጣም ተጎተቱ፣ እኔ ደግሞ በጣም ፈራው። ይሄ ነገር ሁሉ በቃ በጓደኛዬ ምክንያት የደረሰብኝ ነው። ያው ያለኝ አማራጭ ምንድነው? በቃ እነሱን ትቼ መውጣት ነው። ለምን እነሱ መጎተታቸው በቃ ምናልባት የከፋ ችግር ይደርስብናል። ይቅርብኝ፣ ልብሴ ምንም ሁሉም ነገር ይቅርብኝና በቃ አልኩና ብቻ ስልኬን ይዤ ብቻ ወጣው። ከዛ እነሱም ተከትለውኝም አልመጡም፣ እዛው ቀሩ፣ ጓደኛዬም የተቀሩትም። ከዛ እኔ ወደዚያው አቅራቢያ ቅርብ ያለ ሱቅ በእግር ሄድኩኝ። ሩቅም አይደለም ቅርብ ነው። እዛው ቀኑን ሙሉ እዛው ዋልኩ። ማን ያስደውለኝ? ስትቸገሩ ማንም ዞር ብሎ አያያችሁም። አላህ ግን በሱ ላይ የምትመኩ ከሆነ አላህ ጥሎ አይጥላችሁም። አላህ ጥሎ አይጥለንም። ቀኑን ሙሉ እዛው ዋልኩ። በቃ የሚገርመው ነገር 5 ሳንቲም ቦርሳዬ ውስጥ የለም። እንኳን 5 ድርሃም የካርድ መግዣ 1 ድርሃም እንኳን ቦርሳዬ ውስጥ የለም። እና አጋጣሚ እዛ ቤት መታ ያወኳት ልጅ ነበረች። እሷ ጋር ልደውልና በቃ እሷ በቃ የሆነ መፍትሄ እንድትለኝ፣ ሜዳ ላይ ጎዳና ላይ መቅረቴ ነው ብዬ በቃ በጣም ተጨነቅኩ። አሰብኩ፣ ማደርገው ጠፋኝ። ከዛ ዙሁር ላይ ከቤት የወጣው እስከ 10 ሰዓት ምናምን እንደዛ ሱቅ እስከሚዘጋ ቆየው። ሱቅ ውስጥ እዛ የሚያልፈው ሁሉ ያየኛል። እዛ ተቀምጬ አንዳንዴ ቦታ እየቀየርኩ ምናምን በቃ ቀኑ ረዘመብኝ። ከዛ በቃ ውጡ ተባለ ከሱቅ ውስጥ ሊዘጋ። ቁጭ አልኩ የሆነ ቦታ ላይ ከሱቅ ውስጥ ወጥቼ፣ መተላለፊያ መንገድ ምናምን ነው እና የሆኑ አበሾች ሴቶች ናቸው በአጠገቤ ሲያልፉ እያወሩ ምናምን አስቆምኳቸው። ይቅርታ ብዬ በቃ ቆመው እንዲያናግሩኝ ጠየቅኳቸው። አወሩኝ እና የወጣሁበትን ችግር እና የደረሰብኝን ለአንድ ቀን ብቻ እንዲያሳድሩኝ፣ ለአንድ ቀን ካሳደሩኝ በቃ ዋይፋይ የምደውልበትን ከሰጡኝ ጠዋት በቃ የሚሄድበት እንዳለኝ ብዬ ነገርኳቸው። እና በቃ እነሱም አላህ ይስጣቸው አሳደሩኝ። አደርኩ፣ ዋይፋይም ሰጡኝ፣ አወራሁ እና በቃ ከዛ ይቺን እዛ ቤት መታ የተዋወቅኳትን ልጅ ብዙም ትውውቅ የለንም፣ ግን አላህ ጥሎ አይጥልም። እሷ ልጅ አላህ ይስጣትና ምንድነው ያደረገችልኝ? ጠዋት ታክሲ ልካልኝ፣ ታክሲው ይዞኝ እሷ ወደምታውቅበት ኢጃዛ ቤት ይዞኝ ሄደ እና በቃ እዛ ሄድኩ። እዛ ሲሄድ በቃ ልጆች አሉ ምናምን በቃ የሚገርመው ደግሞ ለብሼ የወጣሁት ልብስ ብቻ ነው። አንድ መቀየሪያ ልብስ የለኝ። ብዙ ነገር ያስፈልጋል። ስንት ነገር፣ እውነት ብዙ ነገር ያስፈልገናል። አስቡበት እንግዲህ። በጣም ከባድ ነው ወላሂ። ለጊዜው በጣም ከባድ ነበር ለኔ፣ ግን ከደረሰብኝ ችግር ተርፍ ያለው ብቻ አላህ የውስጤን ያውቃልና እና በቃ ለጊዜው ቢቸግረኝም በቃ ምንም ቢሆን በዛች ልጅ ሰበብ በቃ ሜዳ ላይ አልወደቅኩም። በቃ ጎዳና ላይ ከመውደቅ አላህ አተረፈኝ ማለት ነው። እና ምን ልላችሁ ነው የፈለግኩት፣
ነገሮችን ቆም ብለን ማሰብ አለብን። እኔ አሁን ላይ እንደው የፈለገ ነገር ቢሆን እንደዚህ አይነት ነገር በቃ ፍጹም የፈለገ ነገር በተለይ እንደዚህ ከኮንትራት እንውጣ ምናምን የሚሉ ልጆች በቃ ጭራሽ እንደው እፈራለሁ። በጣም ነው የምፈራው። ምክንያቱም ከደረሰብኝ መከራ አንፃር ነው። ብዙ ጊዜ ብዙ መከራ ደርሶብኛል እና ጓደኞቼ ልላችሁ የፈለኩት ምንድነው ጥንቃቄ አድርጉ ማለት ፈልጌ ነው። ምክንያቱም ነገሮች እኛ ባሰብነው አይደለም የሚሆኑት። እንደዚህ አይነት ነገር በጣም ትልቅ ሪስክ አለው እና ጥንቃቄ አድርጉ ልላችሁ ፈልጋለሁ። ስለምታበረታቱኝ ስለምታዳምጡኝ አመሰግናለሁ።